ይህ ፊልም ደግሞ ቤል እና ጆርጅ በተባሉ ሁለት ወንድማማቾች ላይ ያተኮረ ፊልም ሲሆን ታሪኩም የሚጀምረው በአንድ አጋጣሚ ቤል ለወንድሙ መጫወቻ የሚሆን ጀልባ ይሰራለታል። ሆኖም ይቺ ጀልባ ለጆርጅም ሆነ ለቤል ጥሩ ነገር ይዛ አልመጣችም። ጀልባ ወደ አንድ ፍሳሽ ማስወገጃ ጉድጓድ ውስጥ ትገባበታለች። ጆርጅም እሷን ለማምጣት በሄደበት አጋጣሚ አልተመለሰም። ሰላም፣ ለዛሬ ደግሞ ይዤላችሁ የመጣሁት 10 በጣም አስፈሪ ናቸው ተብለው የተመረጡ 10 ፊልሞችን ነው። ምናልባት አንዳንዶቻችን የሆረር ፊልም አድናቂ ልንሆን እንችላለን። አንዳንዶቻችን ደግሞ በጭራሽ አንመለከትም ይሆናል። ሆኖም ግን ዛሬ ከዚህ በታች የዘረዘርኩላችሁ ፊልሞች የቱንም ያህል ደፋር ቢሆኑ ትንሽ ድፍረቱን ሳይፈታተኑ አይቀርም። ምናልባትም እነዚህን ፊልሞች ሲያዩ ብቻዎትን ባያዩት ይመረጣል። ለማንኛውም እርስዎም አይተው የወደዱትን ሆረር ፊልም ኮሜንት ላይ ያስቀምጡልን። ከዛ በፊት ግን ቻናላችንን ሰብስክራይብ ማድረግ እንዳይረሱ። 10ኛ ሳው በ2004 ጄምስ ዋን የተሰራ 6 ተከታታይ ክፍል ያለው ሆረር ፊልም ሲሆን ሙሉ በሙሉ በአሰቃቂና በአስፈሪ ትዕይንቶች ጀምሮ የሚጨርስ ፊልም ነው። ይህ ፊልም የሚያተኩረው አንድ ጃክ ሳው የተባለ የፊልሙ ገዳይ ገጸ ባህሪ በምድር ላይ በህይወታቸው ቸልተኛና ጥፋተኛ ናቸው ብሎ ያመናቸውን ሰዎች በመንበጭ ጭካኔ የተሞላበት ጨዋታዎችን ሲያጫውታቸውና ሲገድላቸው ያሳያል። ሆኖም ግን በፍጹም በገዛጁ አይገድላቸውም። እነዚህን ጭካኔ የተሞላባቸው ጨዋታዎች የሚያሸንፈው ሰው 100% ጨካኝ የሆነ ሰው ብቻ ነው። ታዲያ እንደዚህ ጨካኝና ገዳይ ያደረገው ያልተወለደ ልጁን በቸልተኛ ሰዎች ስለተነጠቀና ሚስቱንም ስላጣ ነው። ይህንንም ፊልም በአስፈሪነቱ 10ኛ ላይ ተቀምጧል። 9ኛ ኢት 2017 ይህ ፊልም በስቲፋኖስ ኪንግ የተሰራ ልቦለድ ላይ የተመሰረተ የአሜሪካ አስፈሪ ፊልም ነው። ይህ ፊልም ደግሞ ቤል እና ጆርጅ በተባሉ ሁለት ወንድማማቾች ላይ ያተኮረ ፊልም ሲሆን ታሪኩም የሚጀምረው በአንድ አጋጣሚ ቤል ለወንድሙ መጫወቻ የሚሆን ጀልባ ይሰራለታል። ሆኖም ይቺ ጀልባ ለጆርጅም ሆነ ለቤል ጥሩ ነገር ይዛ አልመጣችም። ጀልባ ወደ አንድ ፍሳሽ ማስወገጃ ጉድጓድ ውስጥ ትገባበታለች። ጆርጅም እሷን ለማምጣት በሄደበት አጋጣሚ አልተመለሰም። የት እንደገባም አልታወቀም። ታዲያ ይሄን ጊዜ ነው ቤል ወንድሙ ፍለጋ የሚያደርገውን ጥረት ያሳየናል። ይህም በጣም በአስፈሪ ትዕይንቶች የተሞላ አስደንጋጭ ፊልም ነው። 8ኛ አናቤል በጋሪ ዳውበርማን የተመራ የ2019 አሜሪካዊ እጅግ አስደንጋጭ ፊልም ሲሆን ፊልሙም በአንድ አናቤል በምትባል መናፍስታዊ አሻንጉሊት ኤድ እና ሎሬን ዋረን ላይ ችግር ስትፈጥርና ስታሰቃያቸው የሚያሳይ ፊልም ነው። ይህን ፊልም በ8ኛ ላይ ተቀምጧል። 7ኛ ዘ ስትሬንጀር እንደ አውሮፓውያን አቆጣጠር በ2008 በብራያን በርቲኖ የተጻፈ የአሜሪካ ስነ ልቦናዊ አስፈሪ ፊልም ነው። ይህ ደግሞ በሁለት ጥንዶች ህይወት ላይ ያተኮረ በጣም አስደንጋጭ ፊልም ሲሆን በፊልሙ ላይ ጄምስ እና ክሪስተን የተባሉ ጥንዶች ከጓደኞቻቸው ሰርግ ተመልሰው ጃምስ ክሪስተንን የአግቢን ጥያቄ ለማቅረብና ሰርፕራይዝ ለማድረግ ወደ ጄምስ የድሮ የልጅነት ቤቱ ከመሸ ይዟት ይሄዳል። ታዲያ ያን ጊዜ ነው ነገሩ እንዳልነበረ የሆነው። ሙሉ ፊልሙን ለእናንተ ትቻለሁ። ፊልሙ ግን በአስፈሪነቱ 7ኛ ላይ ተቀምጧል። 6ኛ ድራግስ ሚ ቱ ሂል ድራግ ሚ ቱ ሂል የ2009 ከሳም ራሚ የተጻፈ ከተፈጥሮ በላይ የሆነ አስፈሪ ፊልም ነው። ይህ ደግሞ በአንዲት የባንክ ሰራተኛ የሆነች ልጅ ላይ ያተኮረ ፊልም ሲሆን ልጅቷን በአንድ ወቅት አንዲት አዛውንት ወደ ባንኩ ሄዳ የቤት መግዣ ብድር እንድትፈቅድላቸው የባንኩ ሰራተኛ የሆነችውን ኢቫን ይጠይቋታል። ሆኖም እሷ ለዚህ ጥያቄ ምንም ፈቃደኝነቷን አልሰጠቻቸውም ነበር። ይሄኔ ነው አዛውንቷ ልጅቷን ክፉኛ ረግመዋት የሚወጡት። ታዲያ ኢቫን ከዛን ጊዜ ጀምሮ ሰላማዊ ኑሮዋን ታጣለች። ፊልሙን በአስፈሪና በአስደንጋጭ ትዕይንት የተሞላ ፊልም ነው። 5ኛ ዘ ኮንጁሪንግ ፊልሙ እንደ አውሮፓውያን አቆጣጠር በ2013 በጄምስ ዋን የተመራና በቻድ ሃይስ እና ኬሪ ደብሊው ሃይስ የተጻፈ የአሜሪካ አስፈሪ ፊልም ነው። ነገሩ እንዲህ ነው። ሮጀር እና ካሎሪን ከ5 የልጆቻቸው ጋር ቀድሞ ከሚኖሩበት ቤት ለቀው ወደ አንድ አዲስ ቤት ይዘዋወራሉ። ሆኖም ያልተለመዱ ክስተቶች በመጀመሪያዎቹ ጥቂት ምሽቶች ውስጥ ይከሰታሉ። ታዲያ እዚህ ፊልም ላይ ሙሉ ቤተሰቡን በአንድ ምንነቱ ባልታወቀ አንድ መናፍስት ጥቃት ሲደርስባቸው ያሳያል። ሙሉ ፊልሙን ለእናንተ ትቻለሁ።
አራተኛ ሄሬዲታሪ። ይህ በአሪ አስቴር ተጽፎ የተዘጋጀው 2018 አሜሪካዊ አስፈሪ ፊልም ነው። አኒ የምትባል አንዲት ሴት ከ16 ዓመት ልጇ ፒተር እና ከ13 ዓመት ሴት ልጇ ቻርሊ ጋር አንዲ ከተማ ውስጥ ይኖሩ ነበር። እናም አኒ በአንድ አጋጣሚ እናቷን ታጣለች። በእናቷ የቀብር ስነ ስርዓት ላይ ስለ ግንኙነታቸውና የእናቷን የግል ህይወት እያብራራች የምስጋና ቃል ታቀርባለች። ሆኖም ከሳምንት በኋላ መቅበሩ ርኩሰት እንደነበረ ያውቃሉ። ታዲያ ይህም መንፈስ አኒንና ቤተሰቦቿን ምንም ሰላም ሊሰጣቸው አልቻለም። ታዲያ ይህን ፊልም በጣም አስፈሪ ከሚባሉ ፊልሞች ውስጥ ነው። ምናልባት ድፍረቱ ካላችሁ እንድታዩት ጋብዛችኋለሁ። ሶስተኛ ኳይት ፕሌስ። ይህ ፊልም ደግሞ በ2018 በአሜሪካዊው በጆን ክራስኪ የተጻፈና የተሰራ አስፈሪ ፊልም ነው። በሆነ አጋጣሚ ምድር ላይ ማየት የማይችሉ ፍጥረቶች ነገር ግን በጣም ከፍተኛ የሆነ ድምጽ የመለየት አቅም ያላቸው ፍጡራን ምድር ላይ ይከሰታሉ። የሰው ልጅ ላይም ድምጽ በመስማት ብቻ ጥቃት ይፈጽማሉ። ታዲያ በዚህ ፊልም ላይ የአቦት ቤተሰቦች ከነዚህ አስፈሪ ፍጡራን ለማምለጥ በምልክት ቋንቋ እስከ ማውራት ድረስ ደርሰዋል። በዚህ ፊልም ይህ ቤተሰብ ከዚህ ፍጥረት ለማምለጥ የሚያሳልፉትን አስቸጋሪ ጊዜ ያሳየናል። ሁለተኛ ዘ ዊች በ2015 የተሰራ በጣም አስፈሪ ፊልም ነው። ይህ ፊልም የሚያጠነጥነው በአንድ እንግሊዛዊ ሳፋሪ ዊሊያም እና ቤተሰቡ ላይ ነው። ይህ ቤተሰብ የሚኖረው ሰፊ በሆነ እርሻ አቅራቢያ። ታዲያ አንድ ቀን የዚህ ቤተሰብ አካል የሆነ ህፃን ሲጫወት በድንገት ይጠፋል። በልጇ መጥፋት የተጎዳችው ካትሪን ቀኑ ሙሉ እያለቀሰች እየጸለየች ታሳልፋለች። ታዲያ ይህ ፊልም የዊሊያም ቤተሰብ የጠፉትን ልጃቸውን ፍለጋ የሚያደርጉትን አስፈሪ ውጣ ውረድ ያሳየናል። አንደኛ ሃሽ በ2016 በማይክ ፍላናጋን የተሰራ የአሜሪካዊው አስፈሪ ፊልም ሲሆን ሚዲ ያንግ በምትባል አንዲት በ13 ዓመቷ ባጋጠማት ህመም ምክንያት የመስማትና የመናገር ችሎታን ያጣች ልጅ ላይ ያተኮረ ፊልም ነው። ማዲ ምንም እንኳን መስማትና መናገር ባትችልም ግን በሙያዋ ደራሲና የስነ ጽሑፍ ባለሙያ ናት። ታዲያ ድርሰት ለመጻፍ እስኪመቻት ከድመቷ ጋር ራቅ ወዳለ ቦታ ገለል ያለ ህይወት ትኖራለች። ታዲያ በአንድ አጋጣሚ ጓደኛዋ ሳራ አንድ ምሽት ላይ አንድ የመጽሐፍቷን ለመመለስ ወደ ቤቷ በመምጣት ላይ ያለች አንድ ጭንብል የለበሰ ገዳይ በቀስት ሳራ ላይ ጥቃት ሰንዝሮ ወደ ማዲ ቤት ያሳድዳታል። ሳራም ለእርዳታ የጮች በሩ ላይ ደርሳ ስታንኳኳ ማዲ የስቃይ ድምጿን መስማት አልቻለም ነበር። ይህ ጭንብልህን የለበሰ ገዳይም እስከ መጨረሻ ሳራን ህይወትን ይነጥቃታል። እንዲህ ያለ ፊልሙ በአስፈሪነቱና በአስደጋጭነቱ ይቀጥላል። ቪዲዮውን አይታችሁ እንደወደዳችሁ ተስፋ አደርጋለሁ። እናንተ ደግሞ አይታችሁ ያስፈራችሁ ፊልም ካለ ኮሜንት አስቀምጡ።